እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ ያው ሁሉም ልብሶች የቆዩ ናቸው እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ። ዞር በልልኝ አንተ የደላህ። ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነስ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ እዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርጋ እንዲያሳደኩ። አዎ እሱማ ግን ሰው ይሃ አይታየውም። ችግር የለው። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ ቆይ እንደውም ይሄ ብቻማ አይደለም። ሄለው ይኸው አንተ ሌላውን ታያለህ። ልጄ የደሃሊ ተብሎ ስም ተሰጥቶታል። ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። ምን ሆነሃል አንተ? ምንድን ነው? አይ አትክፈችው። ለምን? እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድን ነው? ይኸው ልጅሽ ልጅ እንደበደበዋ። ወይኔ እማዬ ገደለችኝ። ወይኔ አለቀልኝ በቃ። የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድን ነው? ልጆች አይደሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄ ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነኩ አይችልም። ምን እማዬ ነኝ እየተከራከረች ነው። ታዲያ ልጄን ደብድቦት ዝም ብዬ ልሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ። አሃ እናትና ልጅ አንድ ናቸው። ባሌ ሲመጣ ነግሯለሁ ይመጣልሻል። ወይ እንደው ኮይ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት እንዴ በለው። በዚህ አይነትማ ማንንም አይነካኝም። እሱ ብቻ አይደለም ደግሞ አንቺም ነው ቆመሽ ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው። ድንቄም ኮማንደር ያን እንደሚያከል ቦርጭ ይዞ። ዝም በይ በቃ አንቺ። ኧረ አንቺው ዝም በይ። ቤቴ ድረስ መጥተሽ ዝም በይ። ለማንኛውም ከሰማሽ ስሚ፣ ልጅሽ ልጄ ጋር ድጋሚ ድርሽ እንዳይ። ቢደርስስ ምን ልታመጪ? እንደውም ምን ነው የምመታው? ተናግሬያለሁ። እንግዲህ አልተሰማኝም። ተናግሬያለሁ። ናንተኝ አልተሰማኝም። ወዮልሽ አልተሰማኝም በለው። እማዬ አንጀቴን ያራሱ አበደች እኮ። አንተ ቆሻሻ በተከበርኩበት ሰፈር ምንድን ነው? በሰላም በኖርኩበት ሰፈር ከጎረቤት እያጣላሽ ልኛል እንዴ? ዝም በይ። ዋጣ አድርጋት አንተ አሰጃ። ኒጣ አባያለ እንዴ? የለም። ምን ነው? ቶሎ በል እሺ። ለኔ 25 ብር ነው የምትልክልኝ። 25 ብር አሪ ያስታውቅብናል። እንደውሰን ለኔ ራሱ 5 ብር ነው የምልከው። እባክህ ችግር የለውም። ችግር የለውም። አንቺማ ስልኩን ብትወስጂበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን? ለምን ሲባል ታላቅ ስለሆንኩ ነዋ። አንቺ ሙላልኝ ብትይው ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ እባክህ። አረቺ ምን አይነቷ ነሽ? በእናታችሁ አልሰማሽም? እኔ ነኝ ብዙ ወስደው። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣ። ላከው? አዎ ግን ሜሴጅ አላጠፋውም። ለምን? አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላሁት? 100 ብር ነው የወሰድከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽር እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልክ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላረጀውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድን ነው ብር ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ አንብበው። ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 76
43 7643 ወሬ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሉ ነው ሰጂው። አንቺ ኮንሽስ ችግር የለውም ሙሰጁ ልጄ። ናዝራ ካርድ ግዛል። እስኪ በደንብ አማሲው ወይ ለሞትልሽ እንደ ከዚህ በላይ ያለ ተለ መጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው ነው ሞቶ ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ሳከፊ አረ ጭራሽ ስራ መደበቅ ክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲሰማ እየነካሽ የምታለቅሰው? አረኛ ያላቃት ማሽቃባጩ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀን። አረ እኔ ራሱ ውሃ ልከፍል እሄዳለሁ። ቶሎ ጨርስ። እያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ እኮ ጠባ ይላቸው። ወይ እኔማ እንደዚህ በሳት ተቃጥዬ የሰራሁት ነው። የማንም ወሮ በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚል ህግ ከድሩ ዳኛ ጋር ተነጋግረን እናስገባለን። አሁን እህሉን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምንወጣው ጉልበትስ ታዲያ እዚህ ብታወጡት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንጋው ባቀላቅኝ ብዙ ስራ ያለብኝ ሰው ነኝ። ማንን ነው መንጋ? አንቺ ተያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ። ማ አንቺ? አዎ እኔ። አረ እባካችሁ ረፉ። ሰው እኮ ለቅሶሪ ነው ያለው። ዝም በይ አንቺ ደግሞ ነፍራቃ። የድርተኛ ጸባይ ራሱ ይላል። ምንድነው እዚህ ጋር ልትሰሩ አይደል እንደ ገባችሁ? ዝም በሉ እንጂ ሰው እኮ አዘለኝ ነው። ተናግረን ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ አይወራም ያለው ማነው? እነሱ ራሱ እየጮሁብን አይደል እንዴ? አረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ብዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገብግቦ ሲበላ ምን እዚህ ቦርጫም ሽማግሌ። አባዬ ነገ እኮ ከጓደኞቼ ጋር ፕሮግራም አለን እናማ ትንሽ ብር ስጠኝ። ስንት ነው የፈለግሽው? 2000 ይበቃል። አይ አንቺ እንኪ 2500 አምስቷ ከኔ ነች። እንደዛ ከሆነማ 3000 አድርገው በቃ። ወይ ጉድ! እንኪ እሺ አባዬ ለኔ ምስኪ ብር ስጠኝ። የምን ብር? እሷን እኮ የምን ብር አላልካትም። እና ጫማ ልገዛ ነው። እሺ ስጠኝ። የምን ጫማ ነው ያለህስ? 3 አመት ሆኖ እኮ። ታዲያ ጠቦሃል? አልጠበበኝም። በቃ ታዲያ ምን ፈለግ? አርጅቷል። አይጠበኝም። በቃ የኔን ጥቁሩን ጫማ ሰጥሃለሁ። አረ በስመ አብ። እሺ 50 ብር ስጠኝ። ለምን? ለሷ 3000 ብር እየሰጣት አይደል እንዴ? እኔ እኮ አስፈላጊ ሆኖብኝ ነው። እሺ ቶ እማዬ ቅድም ሽንኩርት ያስፈልጋል እያለች ነበር። ልግዛ ስጠኝ። ሌላ ጊዜ ይገዛል። ተው። አይ አባዬ እውነቱን ነው። ሽንኩርት ያስፈልጋል። አረ እባክሽ የውን ካሽ ቶሎ ግዛ። ሄሎ ቶሎ ና። ይኸው ልጅህ ምን እንዳደረገ ብነግርህ ዝም ብለህ ና። ስትመጣ ታየዋለህ። ዛሬ ደግሞ ምን አደረገ? የተንገስ ይኸው ፍሪጁን ቆልፈው ቁልፉ ጠፋብኝ አለኝ። ምን እንደው ቆይ አንተ ምንድን ነው የሚሻልክ? አሁን ወጥ ራሱ ፍሪጅ ውስጥ ነው ያለው። ምንድን ነው የሚበላው? ሲጀመር በሰላም የተቀመጠ ፍሪጅ መቆለፉ ምን አስፈለገ? ቆይ ምንድን ነው ችግር? የምን ችግር ነው? መረገም ነው እንጂ በዚህ ቀበቶ ቂጥህን ስልጦ ይገባሃል። እማዬ በእናትሽ በእውነት ከዚህ በኋላ የለመደኝም። ና ግባ ጓዳ። እስቲ ቆይ በቀሉ የምን ቆይ ነው? የእስካሁኑ አላጠገብሎት እኮ ነው። ተረጋጊ። ቆይ እንደው ዛሬ እንለፈው። አዎ ጥሩ ሀሳብ አባዬ። ምን ዛሬ ለኔ ታዩ እኔ መክረዋለሁ። ምን ሂጂ በቃ አንቺ። የምን ምክር? ግድ የለሽም ሂጂ። አረ እንዳትሄጂ። የምን ምክር ነው? በቃ መመታት ይሻለኛል። ይኸው እሱ ራሱ አለ። በቃ አንዴ ልላጠው። ተይ ራስሽን ተቆጣጠሪ። ለምንድን ነው የምትቆጣጠረው? እንደ ነግረፊ ደግሞ ቀኑ ሙሉ ማን ሲመክር ይውላል? እሺ አንዴ እንኳን በጥፊ ላጩለው። ተይ ሂጂ በቃ። እማዬ በእናትሽ እንዳትሄጂ። እማዬ ተረጋጋ እስኪ ልጄ። አንድ ጊዜ እኔም ባንተ እድሜ ነበርኩ። ጨዋታውንም ጓደኞቹንም ሁሉንም አልፌበታለሁ። ታዲያ ግን አሁን እዚህ ነኝ። ያ ሁሉ እነዛ ያደረኳቸው የሰሯቸው ነገሮች ሁሉ አልጠቀሙኝም። ያኔ የማውቃቸው ሰዎች አሁን የሉም። እማዬ ግረፊ። እማዬ ምክር? የምን ምክር? ምንድን ነው ያደረከው?